ሰላም የዲዛይር ቤተሰቦች እንደምን አላችሁ? ዛሬ ደግሞ ስለ ኤክስተርናል ሃርድዌር ዲቫይስ እንማማራለን ማለት ነው። ኤክስተርናል ሃርድዌር ዲቫይስ ማለት ኮምፒውተራችንን ዴይ ቱ ዴይ በየቀኑ ልንጠቀመው የምንችለው ፓርት አለ አይደል? እሱ ነው ባጭሩ ኤክስተርናል ሃርድዌር ዲቫይስ ማለት ነው። ሶ ኮምፒውተራችንን እናወራዋለን፣ መልሶ ደግሞ ኮምፒውተራችን እኛን ያወራናል። ይሄን ታውቃላችሁ። ስለዚህ ይሄ ነገር እንዴት እንደሚሆን በሃርድዌር ዲቫይስ ተጠቅመን እንዴት እንደሆነ እንነጋገራለን። እሺ የመጀመሪያውን ኢንፑት ዲቫይስ ኪቦርድ ማለት በዋነኝነት በቃ ታይፕ ለማድረግ ነው የምንጠቀመው። እዛ ላይ ደግሞ የተለያዩ ኪዎች አሉ። ስዕሉ ላይ እዚህ ጋር ትመለከቱታላችሁ። ሶ ሌተር አለው፣ ፊደላት አሉት፣ ቁጥሮች አሉት፣ ከዛ ደግሞ ስርዓተ ነጥቦች አሉት እና ሌላ ስፔሻል ኪ የሚባልም አለ። ሶ ፊደላት ማለት ኤቢሲዲ፣ ቁጥር 1 2 3 በዛኛው ሳይድ ላይ ታዩታላችሁ። ሲምቦሎች ስርዓተ ነጥቦች አሉ አይደለ? እነሱ አሉ። ከዛም በተጨማሪ አት፣ ሃሽታግ መሳሰሉትን ይይዛል። ሌላ ደግሞ ፋንክሽን ኪ የሚባል አለ። ፋንክሽን ኪ ማለት ከኤፍ1 እስከ ኤፍ12 አለ ላይ ከኪቦርዳችን በላይ በኩል የምናገኘው ማለት ነው። እሱ አለ። አሁን ደግሞ የኪቦርድ አይነት ኪቦርድ አይነት ምን አለ? ዋየርድ እና ዋየርለስ ምንለው አለ። ዋየርድ ከሆነ ኪቦርዳችን ገመድ ኤሌክትሪክ ገመድ አለው። ያን ገመድ ወስደን ከላፕቶፓችን ጋር ወይም ደግሞ ዴስክቶፕ ትልቁ ከሆነ ያለን ከሲስተም ዩኒታችን ጋር እንሰካዋለን። ሌላኛው ዋየርለስ ከሆነ ደግሞ ገመድ የሌለው ነው። አሁን እየመጣ ያለው ማለት ነው። ገመድ ሳይኖረው በብሉቱዝ ሊሆን ይችላል ወይም ደግሞ የምትሰካ ነገር አለች። እሷን ሰክተን ያለምንም ገመድ የምንጠቀመው ሲሆን ነው። ሜካኒካል ኦር ክሊኪ የምንለው ሜካኒካል ማለት ስንነካው ድምጽ ያወጣል። በጣም ድምጽ ያወጣል እና ደግሞ ጌመሮች አብዛኛውን ጊዜ ይጠቀሙታል። ሜምብሬን የምንለው ደግሞ ድምጽ የሌለው በጣም ሶፍት የሆነ ታይፕ የምናደርግበት ነው፣ ብዙ ድምጽ የማያሰማን። ከዛ ደግሞ ቨርቹዋል ኪቦርድ ኦን ፎንስ ኦር ታብሌትስ፣ ይሄ ደግሞ ስልካችን ላይ ታይፕ የምናደርግበት አለ አይደለ? እሱ ወይም ደግሞ ታብሌታችን ላይ እሱ ቨርቹዋል ኪቦርድ ይባላል። ሶ ጥያቄ ልጠይቃችሁ፣ ታይፕ ስታደርጉ ሁሉንም ጣታችሁን ነው የምትጠቀሙት ወይስ አንድ ወይም ሁለት ጣታችሁን ነው የምትጠቀሙት? ይሄ ነገር ኮሜንት ሴክሽን ላይ መልሳችሁን እንድታስቀምጡልኝ እፈልጋለሁ። እኔ ፐርሰናሊ ሁሉ ጣቶቼን ለመጠቀም ሞክራለሁ እና ደግሞ የሚመከረው ሁሉንም ጣቶቻችሁን መጠቀም ነው። እንደዛ ሲሆን በቀላሉ ሁሉንም ፊደላት መድረስ ትችላላችሁ፣ የፈጠነ እንድትጽፉም ይረዳችኋል። ስለዚህ በዚህ አጋጣሚ አንድ ቲፕ ልስጣችሁ። ቶሎ መጻፍ መልመድ ከፈለጋችሁ ኪቦርዳችሁ ላይ በሁሉም ጣታችሁ እዚህ ጋር ማስቀምጥላችሁ ሊንክ አለ። እዛ ውስጥ ገብታችሁ በቀን ከ5 እስከ 10 ደቂቃ ፕራክቲስ ብታደርጉ በሳምንታት ላይ በጣም ትልቅ ለውጥ ነው የምታመጡት። ፈጣን ጸሐፊዎች ልትሆኑ ትችላላችሁ። እሱን ያዙ። በመቀጠል ደግሞ ማውዝ ምንድነው? ኢንፑት ዲቫይስ ነው። ማውዝ ስዕሉ ላይ እንደምትመለከቱት ሲሆን 3 በተኖች አሉት። በግራ በኩል በቀኝ በኩል እና መሀል ላይ ትሽከረከራለች። ሌሎቹ ክሊክ ነው የምናደርጋቸው። ሶ በማውዛችን ምንድነው ስክሪናችን ላይ የሆነች ቀስት አለች አይደለ? ሶ ያቺ ቀስት እያዘዋወርን የምንፈልገውን ነገር እነካትበታለን። ሌፍት ክሊክ ራይት ክሊክ ማለት በግራ በኩል ያለችው በተን ምንነካት ሌፍት ክሊክ ትባላለች። በቀኝ በኩል ያለችው ደግሞ ራይት ክሊክ ትባላለች። መሀል ላይ ያለችው የምትሽከረከረው ደግሞ ስክሮል በተን ትባላለች። ሶ ሌፍት ክሊክን ስንነካ ያ ማለት በግራ በኩል ያለውን ስንነካ ለምን እንጠቀማለን? ሰሌክት ለማድረግ የሆነ ጽሁፍ ከሆነ በሙሉ አለ አይደል? እሱን ኮፒም ፔስትም ለማድረግ ልንፈልግ ስለምንችል ሰሌክት ለማድረግ ኦር ደግሞ ለመክፈት አንድ አፕሊኬሽን ሊሆን ይችላል ወይ ፋይል ሊሆን ይችላል ኦፕን ለማድረግ ስንፈልግ ሌፍት ክሊክን እንጫናለን። ምን ያህል ጊዜ? 2 ስንጫን ይመጣል። ያ ማለት ያለማቋረጥ 2 ስንነካ ሊከፍትልን ይችላል እና ደግሞ ሰሌክት ማድረግም እንችላለን። ሌላኛው ደግሞ ራይት ክሊክ ነው። ያ ማለት በቀኝ በኩል የሚገኘው በተን ማለት ነው። እሱን ደግሞ ስንነካ አንድ ፋይላችን ላይ ሊሆን ይችላል ወይ የሆነ አፕሊኬሽን ላይ ሄደን ራይት ክሊኩን ስንነካ ሜኒው ያወጣልናል። ከጎኑ የተለያዩ ማድረግ የምንፈልጋቸው ዲሊት ሊሆን ይችላል፣ ስሙን መቀየር ሊሆን ይችላል፣ ሼር ማድረግ ሊሆን ይችላል እና የመሳሰሉት ብዙ ኦፕሽኖች አሉት። እሱን ያወጣልናል ማለት ነው። ስክሮል በተኗ ደግሞ መሀል ላይ ያለችው ስክሮል ዊል ምንላት ደግሞ ለምሳሌ አስተውላችሁ ከሆነ ስክሪናችን ላይ የሆነ ጽሁፍ ኦር ደግሞ የሆነ ጉግል ላይ ያየን ከሆነ ከስክሪናችን ያልፋል አይደለ ጽሁፉ። ሶ ከታች ያለፈውን እንዲህ ወደ ላይ ከፍ እያደረግን ማየት ስንፈልግ ስክሮል በተኗን ወደ ላይና ወደ ታች ማድረግ ነው። ወደ ታች ስታደርጉት ታች ያለውን ያሳየናል፣ ወደ ላይ ስታደርጉት ደግሞ እንደዛው በተቃራኒው ማለት ነው።
በማውዛችን ምን ልናደርግ እንችላለን? አንድ ፋይል ወይም ደግሞ አፕሊኬሽን ሊሆን ይችላል ምንም ያላችሁን ኮምፒውተራችሁ ላይ ማንቀሳቀስ እንችላለን። ያ ማለት በሌፍት ክሊክ ሁለቴ እንነካና ሳንለቀው ይዘነው እንዲህ ስናንቀሳቀስ የተለያየ ቦታ ልንወስደው እንችላለን እና ላይክ ዴስክቶፓችን ላይ ከፊት የምናየው ቦታ ላይ ለማሳመር ሊሆን ይችላል፣ ቅርብ የሚታየን ቦታ ለማድረግ ሊሆን ይችላል፣ ማንቀሳቀስ እንችላለን ማለት ነው። ማውዝ ልክ እንደ ኪቦርድ አይነት አለው። አንደኛው ዋየርድ ይባላል። ዋየርድ ማለት ቅድም እንዳልኳችሁ ገመድ ኤሌክትሪክ ገመድ ያለው እና ይሰካል ማለት ነው። ሁለተኛው ደግሞ ዋየርለስ ነው። ዋየርለስ ከሆነ በብሉቱዝ ወይም ሌላ የምትሰካለች እሷን ሰክተን ምንም ገመድ የለውም በቃ ብቻውን ቁጭ የሚል ማውዝ ነው። እሱ አሁን እየመጣ ያለ ነው። ሌላኛው ተች ፓድ ይባላል። ተች ፓድ ማለት ላፕቶፓችን ላይ የምንነካዋል አይደለ? እንደ ማውዝ ቀስቷን የምናንቀሳቀስበት እሱ ማለት ነው። በአራተኛ ደረጃ ጌሚንግ ማይስ ይባላል። ጌሚንግ ማይስ የምንለው ጌመሮች አሉ አይደለ? ጌመሮች አሁን ጌም ለመጫወት ብዙ በተን ያስፈልጋቸዋል። እኔ ከጠቀስኩላችሁ ከሶስቱ በተጨማሪ የተሻለ ስለሆነ ለነሱ ብቻ ተብሎ የተሰራ ማውዝ አለ። እሱ ጌሚንግ ማይስ ይባላል። አሁን ደግሞ ወደ ሞኒተር እንግባ። ሞኒተር ምንድነው? አውትፑት ዲቫይስ ነው። ቅድም እንዳልኳችሁ አውትፑት ዲቫይስ ምንድነው? ኮምፒውተራችን መልሶ ሲያወራን ማለት ነው። ሞኒተር ደግሞ ምን ያደርጋል? የምንፈልገውን ነገር ያሳየናል። ራይት ቤዚካሊ እያወራን ነው ማለት ነው። ኦኬ ሞኒተር የምንለው የኮምፒውተራችን ፊት በሉት በቃ ፊት ለፊቱ ነው ቤዚካሊ። ምን እናያለን እዛ ላይ? ቴክስት ልናይ እንችላለን፣ ጽሁፍ ልናይ እንችላለን፣ ፎቶ ልናይ እንችላለን፣ ቪዲዮ ልናይ እንችላለን፣ አፕሊኬሽኖች ልንከፍት እንችላለን። ኢቨን ይሄን ቪዲዮ በላፕቶፓችሁ እያያችሁ ከሆነ ከፊት ስክሪን ላይ ነው እያያችሁ ያላችሁ። ስለዚህ ቪዲዮ እያሳየን ነው ማለት ነው። አንደኛው ሲአርቲ ይባላል፣ ሁለተኛው ኤልሲዲ፣ ሶስተኛው ኤልኢዲ፣ አራተኛው ደግሞ ተች ስክሪን ሞኒተር ይባላል። በስዕሉ ላይ እንደምትመለከቱት ሲአርቲ ሲሆን ትልቁ የድሮ ኮምፒውተር አለ አይደለ? ከኋላ ወጣ ያለ ነገር ያለው እንደውም በቴሌቪዥን እርጉዝ ቴሌቪዥን ይባላል ብዙ ጊዜ ካስተዋላችሁ። እሱ ነው። ሁለተኛው ደግሞ ኤልሲዲ አለ። ኤልሲዲ ማለት ፍላት ነው፣ ጠፍጣፋ ነው እና በአብዛኛው አሁን የምናገኘው የሞኒተር አይነት ነው። ቀለል ያለ ነው፣ ብዙ ቦታ አይዝልንም፣ እሱ ይመረጣል። ሌላኛው ደግሞ ኤልኢዲ ነው። ኤልኢዲ ደግሞ ልክ ኦልሞስት እንደ ኤልሲዲ ሆኖ ጠፍጣፋነቱ ቦታ ለመያዙ እንደዛ ሆኖ የበለጠ ኢነርጂ ሴቭ ያደርጋል እና የበለጠ ዘመናዊ ነው ማለት ነው። አራተኛው ደግሞ ተች ስክሪን ሞኒተር ይባላል። ተች ስክሪን ሞኒተር ማለት ካስተዋላችሁ አሁን የመጣ ላፕቶፖች ላይ ኪቦርዳችን እንዳለው ሆኖ ልክ እንደ ስልክ ስክሪኑን ሲነኩ ይሰራል፣ ይቀበላል፣ ልክ እንደ ስልክ ማለት ነው። ስለዚህ ቤዚካሊ ኢንፑትም ነው አውትፑትም ነው። ገባችሁ? ስክሪኑን መንካት ከቻለን ቤዚካሊ ላይክ ተች ፓድም አያስፈልገንም፣ ኪቦርድም ላያስፈልገን ይችላል፣ እዛው መጻፍም መንካትም ስለምንችል። ስለዚህ እንደ ኢንፑት ይሆናል። አት ዘ ሴም ታይም አውትፑትነቱ ደግሞ የነካነውን ያሳየናል። ራይት። ስለዚህ ይሄ ደግሞ በጣም የዘመነ አሁን የመጣ ሲሆን በእጃችን እዛው ሞኒተሩን መንካት ምንችልበት ነው። ተች ስክሪን ሞኒተር ይባላል። ሌላኛው ፕሪንተር ደግሞ አውትፑት ዲቫይስ ነው። ምክንያቱም ታውቃላችሁ የሆነ ጽሁፍ ሊሆን ይችላል፣ የሆነ ፎቶ ሊሆን ይችላል፣ በወረቀት ፕሪንት አድርጎ አይደል የሚሰጠን። ቤዚካሊ ምን ማለት ነው? ኮምፒውተራችን እያናገረን ነው ማለት ነው። ስለዚህ ፕሪንተር አይነት አለው እንደሌላው። ኢንክጄት ፕሪንተር የሚባል አለ። ኢንክጄት ፕሪንተር የምንለው ርካሽ ነው። ከዛ ደግሞ አብዛኛውን ጊዜ ቤታችን ላይ ልንጠቀመው የምንችለው አይነት ነው ኢንክጄት ፕሪንተር የምንለው። ሌላኛው ደግሞ ሌዘር ፕሪንተር ነው። ሌዘር ፕሪንተር ማለት ፈጣን ነው፣ ቢሮ ላይ ምናምን ልንጠቀመው የምንችለው ነው። በሶስተኛ ደረጃ ስሪዲ ፕሪንተር የሚባል አለ። ስሪዲ ፕሪንተር አሁን የመጣ ሲሆን ስሪዲ ፕሪንተር ምንድን ነው? አሁን እኛ የምናውቀው ፕሪንተሮች ወረቀት ላይ አይደለ ጽፈውልን ኦር ደግሞ ስዕል ከሆነም ፎቶም ከሆነም እዛ ላይ አስቀምጠውልን የሚሰጡን። ስሪዲ ከሆነ አክቹዋሊ እቃውን ነው ፕሪንት የሚያደርግልን። አይ ኖ በጣም ዘመናዊ አይደል? ለምሳሌ አስቡት፣ አሻንጉሊት ሊሆን ይችላል የሆነ ነገር ኦር ጫማን በሉት ሲሊፐር ልትሉት ትችላላችሁ። በፕሪንተር ፕሪንት አድርጋችሁ ስታወጡት የምፈልጉትን ትነግሩታላችሁ። ያን ነገር ፕሪንት አድርጎ እቃውን ነው ቁጭ አድርጎ የሚሰጣችሁ እና ይሄ ምንድነው? ስሪዲ ፕሪንተር ይባላል። እሺ ጥያቄ ልጠይቃችሁ። ስሪዲ ፕሪንተር ቢኖራችሁ መጀመሪያ ጊዜ ምንድነው ፕሪንት አድርግልኝ የምትሉት? እስቲ መልሳችሁን ኮመንት ሴክሽን ላይ መጻፍ እንዳትረሱ። እኔ ብሆን
ሜቢ የምታምር ሲሊፐር ሰጠውና ስዕሉን ለየት ያለ ሲሊፐር አሰራለሁ ብዬ አስባለሁ። እሺ ስፒከር ኤንድ ሄድፎንስ። ስፒከር ኤንድ ሄድፎንስ አውትፑት ዲቫይስ ናቸው። ድምፅ ለእኛ ይነግሩናል ራይት። ስለዚህ ኮምፒውተራችን እያወራን ነው ማለት ነው። ሶ ስፒከር ኮምፒውተራችን መልሶ ለእኛ ድምፅ ሲሰጠን ወይም ደግሞ ሲያናግረን ብላችሁ አስቡት። ሌላኛው ደግሞ ሄድፎን ወይም ደግሞ ኢርፎን የምንለው ነው። ይሄ ምንድነው የሚያደርግልን? በግላችን አንድ ነገር መስማት ከፈለግን ኢርፎን አድርገንም ሊሆን ይችላል፣ ሄድሴት አድርገን ወይም ሄድፎን የምንለውን እንጠቀማለን ማለት ነው። ሶ አይነት አለው። አንደኛው ዋየርድ ይባላል፣ ዋየርለስ አለ። ዋየርድ ማለት ቅድም እንዳልኳችሁ ኤሌክትሪክ ገመድ ያለው ነው ተሰክቶ ማለት ነው። እኛ አሁን አብዛኛውን ጊዜ የምንጠቀመው ኤርፎን አለ አይደል? ስዕሉ ላይ እንደምትመለከቱት እንሰካና ላፕቶፓችን ላይ ሊሆን ይችላል፣ ዴስክቶፕ ትልቁ ኮምፒውተር ላይ ሊሆን ይችላል፣ እሱ ላይ ሰክተን እንጠቀማለን። ዋየርለስ ከሆነ ደግሞ ገመድ የለውም፣ ጀስት የምትሰካው ጆሯችን ላይ የምትገባው ፓርት አለች። ከዛ በብሉቱዝ ከስልካችን ወይም ከኮምፒውተራችን ጋር ይገናኛል፣ በሱ እንሰማበታለን። እኔ ፐርሰናሊ በጣም የቀለለው ህይወትን ያቀለለልን ብዬ ማስበው እሱን ነው። ሌላ ደግሞ ምን አለ? ኖይዝ ካንስሊንግ የምንለው አለ። ኖይዝ ካንስሊንግ ደግሞ ሄድፎን ሆኖ ከውጭ ድምፅ እንዳይሰማን የሚረዳን ነው። ገባችኋ? የሆነ ፎከስ ማድረግ ለማጥናት ኦር የሆነ ነገር ከፈለግን እሱን አድርገን የውጭ ድምፅ አይሰማንም። በቃ እሱ አለ ማለት ነው። ሶ ላይክ ስፒከር ወይም ሄድፎንን አብዛኛውን ጊዜ ቪዲዮ ልናይ ሊሆን ይችላል፣ ሙዚቃ ለመስማት ሊሆን ይችላል፣ ኦንላይን ክላስ ለመውሰድ ሊሆን ይችላል፣ ሙቪ ለማየትም ሊሆን ይችላል፣ እንጠቀማለን ማለት ነው። ሶ እስቲ ንገሩኝ፣ ምንድን ነው እናንተ የምትወዱት? በስፒከር መስማት ነው ወይስ ኤርፎን አድርጋችሁ ለግላችሁ ብቻችሁን መስማት ነው? እኔ ፐርሰናሊ ቢቻል በስፒከር ብሰማ ደስ ይለኛል፣ ሰው ማረብሽ ከሆነ ብቻ። ሌላኛው ደግሞ ማይክሮፎን ነው። ማይክሮፎን ቅድም ከዘረዘርኩላችሁ የሚለየው ኢንፑት ዲቫይስ ነው። ኢንፑት ዲቫይስ ማለት ማይክሮፎን አሁን ስናወራ የእኛን ተቀብሎ ኮምፒውተራችን የሚሰማበት መንገድ ነው። ሶ ማይክሮፎን ለምን እንጠቀመዋለን? ለቮይስ ቻት ሊሆን ይችላል። ለምሳሌ ቴሌግራም ላይ ቮይስ ስንቀዳ አለ አይደለ? ድምፅ ስንቀዳ በማይክሮፎናችን ነው ድምፃችን እየተሰማ ያለው። ቪዲዮም ሊሆን ይችላል። አሁን ቪዲዮ ኮል ስትደዋወሉ ዋትሳፕ ላይ ኦር ቴሌግራም ላይ ሊሆን ይችላል። እዛ ላይ ስትደዋወሉ ድምጻችሁ አክቹአሊ እየተቀበለው ያለው ኮምፒውተራችን ማይክሮፎንን በመጠቀም ነው ማለት ነው። ኦር ደግሞ ሙዚቃ ሲቀዳ ዘፈን ሲወጣ አክቹአሊ ዘፋኞች ማይክሮፎን ይዘው ዘፍነው አይደለ? እንደዛ ማለት ነው። እና ደግሞ በስልካችን ላይ ሊሆን ይችላል። አሁን የመጣ ሲሪ፣ አሌክሳ የሚባሉ ካወቃቸዋቸው ኤአይ ናቸው። እኛ ስናወራቸው መልሰው መልስ ይነግሩናል። ሶ እኛ ስናወራ የሚሰሙን ቤዚካሊ ማይክሮፎንን በመጠቀም ነው። ሶ አይነት አለው ይሄም። አንደኛ ምን አለ? ላፕቶፓችን ላይ ራሱ የተገጠመ ማይክ አለ። ሁለተኛ ደግሞ ዩኤስቢ ማይክ የምንለው ተሰክቶ የሚሰራ ማይክ አለ። ሌላ ደግሞ ሄድሴት ማይክ አለ። ሄድሴት ማይክ ደግሞ ማለት ሄድሴት አድርገን አክቹአሊ ከሱ ጋር የተያያዘ ወደ አፋችን የሚመጣ አለ። እሱ ደግሞ እንደ ማይክሮፎን ያገለግለናል። ሶ ቤዚካሊ ያሰማናል እና ደግሞ እንድናወራም ይፈቅድልናል። ስለዚህ ዛሬ ስለ ኤክስተርናል ሃርድዌር ዲቫይስ ተማምረናል። ልክ እንደዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።